መጣሽ? እሺ እዚህ ጋር ተቀመጭ። ትምህርት እንዴት ነው? በጣም አሪፍ ነው። ኧረ በጣም ቆንጆ ነው። ምን ልታረግ ነው? እሱ ጫወተው ቁጭ ያልከው? ጫካ ሊመነጥር ነው። በምን? በሜንጫ መንጥራስ ምን ልትሰራ ነው? ጤፍ ሊዘራ ነው። አንቺ አሁን ማግባት አልደረሽም? ለምን ነው የምትጠይቀኝ? እኔ ላገባሽ ነው። እሺ ግን 8ኛ ክፍል እየተማርኩ ስለሆነ ሚኒስትሪ ሎስት ስለሆነ ተወሰኩ በኋላ አገባለሁ። እሺ በቃ ችግር የለም። እሺ በቃ ሆኖኛል። ደብተሩን በቦርሳ ለምን አትይም? ሌባውን ቦርሳ ሰርቆብኝ ነው። ካለ ስጠኝ፣ ማስታወሻ ይሆናል። አለኝ፣ እሰጥሻለሁ። መቼ ነው የምትሰጠኝ? አሁን ነው የምሰጥሽ። የት ነው ያለው? ቤት ነው ያለው። ላምጣልሽ? አይ ገና ቤት ሄደህ ነው? አዎ። አባቴን የት ነው የቆየሽው ይለኛል። ለልጄ ትልክልኛለህ። እሺ በቃ አሁን እስካሁን ቆይቼ ያለ በቃ እንዳረሰው ለልጄ ላክልኝ ነው። እሺ እሺ በቃ አይ በቃ ዘንድሮ ሆኗል። በቃ አገባለሁ ዘንድሮ። ጃምቦይ! አቤት! ናስቲ! እሺ ምን ነው ጭንቅሎ መጣ? አዎ መጥቻለሁ። ምን ነበር? ሂድና ከኛ ቤት ቦርሳ አምጣ። እሺ ጭንቅሎ ችግር የለም አመጣልሃለሁ። ለአንተ አላመጣው ለማን አመጣለሁ? እሺ በቃ አመጣ? አዎ አመጥቻለሁ። እሺ አመሰግናለሁ። ቁጭ በል። ሊላኪ? እሺ ላከኝ። የት ነው የምልከኝ? ይሄን ቦርሳ ውስድና ለነጋ ልጅ ስጣት። እሺ ሰጣታለሁ። ማን ሰጠኝ ብዬ ነው የምሰጣት? ጭንቅሎ ነው የላከኝ በላት። እሺ በቃ እሺ ሰጥልሃለሁ። በጣም ፈጠን ሂድ። እሺ እንዴ አሃ ይሄን ቦርሳ እንዴ ያችን እኔ ነበርኩ እኮ መወዳት እንዴ ውሰድና ስጣት ይለኛል እንዴ እኔ እየወደድኳት እኔማ እነሱ መሃል በቃ የሆነ ነገር አድርጌ እነሱን ማግማማት አለብኝ እንጂ እሱማ እኔ እየወደድኳት ይሄን ነገር መውሰድ ያች ልጅ መውሰድ የለበትም በፍጹም። ስለዚህ የሆነ እንዴ በቃ ምርጥ ሲስተም መጣለኝ። ቆይ እኔ እየወደድኳት ነው እሱ ቦርሳ ስጣት የሚለው ይሄን የመሰለ ቦርሳ። አዎ ትንፋሹ እንዳይወጣ ግማቱ። ቆይ እስቲ መግማቱን ልየው መሰለኝ ከፈት አድርጌ ትንሽ ቆይ። የነፈስ ነው እንደዚህ የሚገባው። አይ በቃ ሆኗል። በቃ ተስማምቷል። በቃ እነሱን የማለያይበትን መንገድ አግኝቻለሁ። አሁን ይሄን ደብተር አስቀምጬ ለእናቴ እንጨት ሰብሬ መሄድ አለብኝ። ይኸው እዚህ ጋር እንጨት እየሰበረች ነው አገኘኋት። ተመስገን ነው። አንቺ እንደት ነሽ? ሰላም ነው። ደህና ነሽ? ምን እየሰራሽ ነው? ላሳብረሽ እንዴ? አይ ቆይ ተው ቆይ በቃ ይሄን ጭንቅሎ ስጥልኝ ብሎኝ ነው ይሄን ሰጠኝ። አንተ እንደ ላከው? እኔን ነው የላከው። እኔም እኮ ወድሽ ነበር አይደል? ውስጡ ምን አለው ግን? ውስጡ ምን እንዳለው እኔ እንጃ። እስቲ ከፈት አድርጊና አየው። ጎንበስ በይና ብር የለውም? እኔ እንጃ። እስቲ ስታዩ ታዩዋለሽ። ጎንበስ በይና በደንብ ይው በደንብ ክፈችው። ምን አግተህ ነው የሰጠው? እኔ አይደለሁም እሱ ነው። እኔ ስጥ ያለኝ እንደዛው አመጣሁልሽ። በቃ ሌላ ነገር የለም። ፈሳግተህ ነው የሰጠህ? እኔ አላቅማ። እናንተ ታውቃላችሁ እንግዲህ ምን እንደተባባላችሁና ምን ሰጥቶ እንደላከኝ እናንተ ታውቃላችሁ። ፈስ ነው ታዲያ አግተህ የላከው? አቅልሻለሁ እንደ እኔ ካደ አስታወስኩ። አንቺ ምኑን ተሰጠኝ በኋላ ተቀበለና የሆነ ጋራ ውስጥ ሄዶ እላው ላይ ቁጭ አለና ትንሽ ቆየት ብሎ ነው የሰጠኝ። አሩን አርቶ ነው መሰለኝ የሰጠኝ። ታዲያ አሩን አርቶ ነው እንደሚሰጠኝ? እና ታዲያ ይሄው እንዳየሽው አይደለ? በቃ ዛሬ በኋላ ነው ደም ከዘለት ይታ። ኧረ ወደዛ ያኪሽ እንካይ ይዘለ። ኧረ ታው ታው ይሄንን አልፈልግም። ወደዛ አንሳ ይሄንን ቦርሳ እንደ የሱ ፍቅር አርግቶ ነው የሰጠኝ ነው እንደ በኋላ ሳገባውም ያው አርናሽን ታርግቶ ነው የሰጠኝ ነው። አንሳ። ወድሻለሁ ብሎ ነው እንደ ለካ ይሄን ቦርሳ ወሰድላት ብሎ የላከኝ። አዎ እንደዛማ ተሆነ በቃ ወስጄ ሰጠዋለሁ። እሺ ስለው። እሺ ይኸው ልጅቷ እምቢ አለችኝ። ቦርሳውን እንካ። ለምን? ኧረ እኔ እንጃ። እኔ አላውቅም። እኔ ውሰድለት አለችኝ። በጣም አጥላልታ ነገር ነው የሰጠችኝ። ፈሳይ እንዴ? ኧረ አልፈሳውም። እኔ እንዴ ቆይ እንደብንቀኝ ነው። ቆይ ቦርሳ ውስጥ አራርግቶ የሚልክብኝ ሄጄ ነው። ቆይ ሰድቤው የምመጣው እንደብንቀኝ ነው እሱ። አንተ
ወድሻለሁ ብለህ ቦርሳ ጣራ አርግተህ ነው እንዴ ላክልኝ? መቼ? ቅድም ነው። ማን ያለው? እሱ ነው ጋራ ውስጥ ሄዶ እንጀላ ቁጭ ብሎ ቁልቁል አርቶበት እንቺ ሰጃለኝ። አንተ ነህ ያልካት? ኧረ እኔ አላልኩኝም ምን አላልኩኝም። አንተ አትዋሻ። አርቷል ብሎ አልነገርከኝም? ጋራ ውስጥ ሁላ ሄዷል ብለህ ጋራ ውስጥ ሁላ አርቷል ብለህ አላከኝ? ኧረ ተመሳስሎብሽ ነው። እኔ ያልኩ አልመሰለኝም። እኔ ኧረ ብለሃል እንዴ? አትዋሽ ብለሃል። ጋራ ውስጥ ሁላ ቁጭ ብሎ አላልክም? እኔው መቼ ነው ያራሁበት? ኧረ እኔ አላልኩም። እኔ አላቅም። እኔ ጭራሹን ምን አላቅም። አንተ እኔና ፍቅረኛ መሀል ለምንድን ነው እንደዛ ያደረከኝ? ኧረ እኔ አልገባም። ዝም በል። ለካ አንተ ውሸታም ነህ። ጫምላታ አንተ ምን አድርገህ ነው የወሰድክላት? እሺ እኔ እንዳትነካኝ እኔ እነግርሃለሁ። እኔው ነኝ እናንተ መሀል ያው ገብቼ እንዳትጋቡ ፋሴን ቦርሳ ውስጥ ፈስቼ ነው ወስጄ ሰጣዋት። አጥፍቻለሁ፣ ይቅርታ አድርግልኝ። ተነስ ከዚህ ጋር ሂድ፣ ገና እንዳይለመድ። ይሄ ልጅ ያለውን ሰማሽ? አሁን ለካ እኔ እናንተ እንድንጠላላ ያረጋው እሱ ነው። ለካ ውስጡ ፈሱን ፈስቶ ውስጡ እና ለካ ይሄ ጠላታችን ነው። እና በቃ ቦርሳውን ውሰጂ። ፈሱ አልወጣም ተውስቱ ሳይወጣ አይቀርም። ወይ ግም አንተ በቃ ወንዞ ሲጃት ባለው። እሺ በቃ አንቺ ቁሚ። ምን ነው? ነይ እስቲ። ምን ነው? እንቺ በዚህች ፈታ በይ። እሺ በቃ እሺ። አሁን በዚህ ሳሙና ገዝቼ በተረፈው ሻብዬ በቃ በጣም ነው የማፈቅር። ማታ እንገናኛለን። እሺ ሂጂ በቃ በሰላም ግቢ።